ቢሮ ገብተን ነው የመጀመሪያ ፍቅር በእኔ ግምት ኤልያስ ትክክለኛ ሰው አይደለም ምንድነው ወይንሸት አዲስ ስራዬን እያሳየችኝ አሁን ግን በዚህ ልጅ ጉዳይ ዝም ማለት አልችልም ዓለም የተለየ አለባበስ ወይም ሁኔታ እሷ ላይ ያየሽው ነገር አለ ምን እየሰራሽ ነው ምንድነው መሰሪው እዚህ ከዛሬ በኋላ ጻፊ ነኝ ዛሬ ወደ ክልል እንደምሄድ ነው መስሪያ ቤት የሚታወቀው እንደማልሄድ ለማንም እንዳትናገሪ አባባ ሚኩን ምንም ማለት አያስፈልግም እኔና ሚኪ ለመለያየት ተስማምተናል ምንድነው የምትፈልጊው የተሰበረው ትዳራችንና የራሴን ስሜት መጠገን ፊርማውን ለምን መቅደድ እንደፈለግን እውነቱን ገሊላ ተነግሮታለች ሚኪ ባስቸኳይ ፈልግህ ነበር ሲሳይ ማን ነው አቤት ፋናይ ምን ሆነች ከማጋ ነበር የተቀጣጠረችው እኔ እንጃ ታዲያ መቀጣጠሯን በምን አወቅ ይሄንን ለመንገር በጣም ይከብደኛል ህሊና ዓለም ያለችበትን አድራሻ ለኤልያስ ቴክስት እንዳደረገችለት ያገኘነ መረጃ ያሳያል ፋናይ አልነቃችም ግን ደህና ነው ምንድነው ምን ተፈጠረ ፋናይ አልነቃችም ግን ደህና ናት ሚኪ አልነቃችም እኮ አልነቃችም ማለት ኮማ ውስጥ ናት ነው ወይስ አዎ ግን ትነቃለች አይደል ላትነቃም ትችላለች ምንም ለውጥ የላትም እኔ አስፈራኝ እኮ ይሄ ነው ሚኪ እንቅልፍ የለኝም በዛ ላይ የቤተሰቦቿ ጥላቻ የካሌብ ዛቻ የካሌብንስ ጉዳይ በገንዘብ እየተወጣሁት ነው አንድ ቀን አሸልባ በዛው ብትቀርስ ሚኪ አንድ ነገር በለኝ እንጂ ምን ነው ዝም አልከኝ ምን ልበል ይሁን ነገር በለኛ በቃ እኮ ቀድሞም የፈራሁት ይሄንኑ ነው ለአባዬ ልነግረው ወስኛለሁ ቀጥሬዋለሁ እየጠበቀን ነው እንሂድ እኔንም አዎ ሁለታችንም ገብተን እውነቱን እንነግረዋለን ለኔ ምን አረጋለሁ ራሴ ሄዳ አትናገርም እንዴ ጧት ጠብቄ ላናግረው ሞክሬ ነበር እኔ እንጃ በቃ ሳይሆን እኔ ሰውነቴ ተንቀጠቀጠ ፈራሁኝ በጣም ሚኪ እኔ ካጥሜ በላይ ነው የሆነው ኃጢአቴን በቃ ከራሴ ላይ ማውረድ ፈልጋለሁ ሚኪ በቃ እንጃ እኔ እንዴት ብዬ እንደማወራው አላውቅም አንተ መኖር የሆነ ወኔ ይሆነኛል ሞራል ይሆነኛል ብዬ አስቤ ነው ሚኪ ፕሊዝ ቶ ይቅር ቶ አስፈልግም ቶ ተረጋጋ ምን መረጋጋት አለ ምን እረጋጋለሁ ሚኪ እንዴ ምን አይነት ነገር ውስጥ ነው የገባሁት ኧረ እንዴ አቃሉ ለምንድን ነው እንደዚህ የምታየኝ ታው ብዬ ነበር ነግሬ ነበር ልትለኝ ነው አይደል እየታዘብከኝ ነው አይደል እኔ እንደዛ አላሰብኩም ከችግሩ እንዴት እንወጣለን እያልኩ እያሰብኩ አባባ ጋር አብረን ገብተን ያው አባባ ሳይበሳጭና ሳይቆጣ ሳይናደድ የሆነ ቃላት መርጠን እንነግረዋለን ከኔ ተሻለ አንተ ትሻላለህ ከሰዎች ጋር መግባባት ትችላለህ ታቀኛለህ ከማንም ጋር መግባባትም አልችል ሰው ነኝ መኪናን የት ነው ያቆምከው ግቢ ውስጥ ነው ያቆመው በቃ በኔ መኪና እንሄዳለን ቆይ ማለት መጀመሪያ እንመካከር እውነት ለመናገር መመካከር መለማመድ ያስፈልጋል ሁሉንም ነገር እንነግረዋለን ደሞ አይ ዲቴል ሁሉንም አንድ ነገር አናስቀር ሁሉንም ነገር እንነግረዋለን ሰምቶን ሁሉንም መረጃዎች አንድም ሳላስቀር እሰጣለሁ ወረቀቶችን ፎቶዎችን እነዚህ በሙሉ እኔና ህሊና የሰበሰብናቸው መረጃዎች ናቸው ዓለም ከሀገር ለመውጣት እየተዘጋጀች እነዚህ በህገወጥ ዝውውር ላይ የተሰማሩ ድርጅቶች ከፍተኛ ባለስልጣናት ባለሀብቶችና ደላሎች ላይ የያዝነው ተጨባጭ ማስረጃ ነው ይህ ደግሞ ቪዛና የውጭ ምንዛሪ የወጣበት መረጃ ያለበት ቪዛውን ተመልከቱ ስፖንሰር ደባይ የሚለው ኤርዌይስ አድራሻ የናስማማው
ግለሰቦቹ ሳይሄዱ ፓስፖርትና ትኬት ተልኮ ነው የሚወጣው። ይህንን የሚሰራው ሰው ደግሞ ይሄ ሰው ነው። ቆይ ለምንድን ነው በዚህ ሰዓት ይህን ሁሉ መረጃ ልትሰጠኝ የፈለገው? ይሄ መረጃ በሬዲዮ አየር ላይ ሳይውል ተጠርጣሪዎቹ ማስረጃ ሊያጠፉና ከሀገር ሊሰወሩ ይችላሉ። ይሄ እንዲሆን አልፈቅድም። በእነሱ ሰበብ ብዙ ንጹሃን ሰዎች ሊጎዱ፣ አንዳንዶቹ ደግሞ ማንነታቸውን ለውጠው መሀላችን ሊሆኑ ይችላሉ። ሌሎቻችንን ያለ ስራችን ሊያስጠቁሩን ይችላሉ። ያ እንዳይሆን ደግሞ የሚከፈለውን መስዋዕትነት ሁሉ ከፍዬ ከእናንተ ጋር መተባበር እንዳለብኝ ወስኛለሁ። በራሳችሁ መንገድ ማስረጃ እያሰባሰባችሁ እንደሆነ አውቃለሁ። ግን የኔም ትብብርና ማስረጃ ይጠቅማችኋል ብዬ አስባለሁ። እኔም የእናንተን ትብብር እፈልጋለሁ። በጣም ቸኩለሻል። ከቀጠሮ ሰዓት ቀድመሽ ነው የመጣሽው። ዋው ሲገርም! በጥንቃቄ ነው የያዘው። እሱ ሰውዬ ግን እብድ ነው። እኔ እንደዛ ብለው ስክሪቴን በስርዓት ይዛልኝ እና ለምንድን ነው በኋላ ያልሰጠሃት ያላበረታታት ብዬ ጠየቅ። በኋላ አማተር እኮ ጎበዝ ነህ ካልከው ካበረታታኸው እላይ ደርሶ ከኔ በላይ ማንም ሰው የለም ስለሚል መቀጥቀጥ አለበት አለኝ። በኋላ አይ አንተ የሰጣት አስተያየት እንኳን ቀጥቅጦ ሊያስተካክላት እርግፍ አድርጋ ስራውን እንድትተው ነው ያደረጋት ብዬ አልኩት። በኋላ በጣም አዘነ እና ይቅርታ እንደውም እጠይቃታለሁ እያለች ነበር። ወይ ምስኪን፣ ለምን እንደዛ አልከው? እኔ ሁሉንም ነገር ያቆምኩት በሱ ምክንያት አይደለም፣ በግል ምክንያት እንጂ። በግል ምክንያት? ምክንያቱም ማወቅ ይቻላል? አልነግርም። የዚህን ሰውዬ የስልክ መረጃ ማግኘት እፈልጋለሁ። በመስሪያ ቤት በኩል ደብዳቤ ላስወጣ ሞክሬ ነበር፣ ግን አልተሳካልኝም። በአሁኑ ሰዓት አለቆቼ በእኔ ላይ የተሳሳተ ኢንፎርሜሽን ደርሷቸው ጠርጥረውኛል። በነፃነት መረጃ ማሰባሰብ አልቻልኩም። የጀመርኩትንም ስራ አቋርጬ ወደ ክልል እንድሄድ አዘውኛል። እኔ ግን እውነቱን ማውጣትና የጀመርኩትን ስራ መፈጸም እፈልጋለሁ። የዚህን ሰው የስልክ መረጃ በማግኘት ብትተባበረኝ ሁሉም እውነት ይወጣል። መስሪያ ቤት ለምን ተጠራጠሩ? ህሊና ዓለም ጋር የሄደች ጊዜ የዓለምን አድራሻ በቴክስት ልካለች። መልእክቱም ደርሷል። ህሊና ነች የነገረቻችሁ? አይደለም። ማን ነው? ንገረኝ። ለምንድን ነው ቴክስት እንደደረሰ ድብቅ የሆነው? ህሊና አይደለችም የነገረቻችሁ። ሳሎን የነገረችው። ማን ነው ሳሎን? ኦኬ፣ የህሊናን የስልክ መረጃ ከቴሌ አውጥታችኋል። ለምን አትነግረኝም? እሺ፣ ሁሉንም እነግርሃለሁ። ግን የተቀሩ ማስረጃዎች እስኪሰባሰቡ ለማንም ባትናገር፣ ምንም አይነት እንቅስቃሴ ለማድረግ ባትሞክሩ ጥሩ ነው። ስራዬን እያስተማርከኝ አይደለም። መረጃው የህይወቴ ጉዳይ ስለሆነ ነው። ምን አይነት የግል ምክንያት ነው እንደዚህ አይነት የግል ተሰጥኦና ችሎታን የሚደብቅ? አልናገርም። አውቃለሁ፣ ግን ለመገመት እየሞከርኩ ነው። የኑሮ ችግር የለብሽም? የትዳር የፍቅረኛ ችግር አይመስለኝም። ምናልባት እምነት? የምን እምነት? አይታወቅም። አርት የሚከለክል እምነት ካለ ብዬ ነው። አይደለም። ሌላ ምን ሊሆን ይችላል? ምናልባት ሌላ የምትወጂው መስራት የምትፈልጊው ሙያ አለ? መዝናናት፣ መጨፈር፣ መደሰት ብቻ ነው የምወደው።
መዝናናት ነው የምትወጁ ስራ? ኦ የሆነ ነገር አስቀምጬ ለሀገር የሚጠቅም ለህብረተሰብ ምናምን እንድል ነበር የጠበቀው። በነገራችን ላይ እኔ በመዝናናቴ ለሀገሬም ለህብረተሰብም ያን ነገር እያደረኩ ነው። እውነቴን እኮ ነው። በነፃ አይደለም የምዝናናው፣ እየከፈልኩበት ነው። እኛኛ ባንዝናና የመዝናኛ ቤት ባለቤቶች ገቢ ከየት ያመጣሉ? አዎ መንግስትም የሚሰበስበውን ታክስ አስበው። ኮንትሪቢዩሽኔን ማዝቅዝቅ አታርክ። አላደረኩትም። ለመዝናናት ብለሽ ግን መቼም አርቱን አላቆምሽም። እሳልን በላን የመጣና መሰለኝ። የነገርኩ ታሪክ ለማመን ይከብድ ይሆናል። እኔና ህሊና ከናንተ ጋር ብዙ ስራዎችን ሰርተናል። እንደምትተማመንብኝ ተስፋ አደርጋለሁ። ይህንን የሰጠሁህን መረጃ በማስረጃ ማረጋገጥ እፈልጋለሁ። ይህንን የስልክ ግንኙነት በመከታተል ተባበረኝ። 2 መስመር ነው ያለው እዚህ ላይ፣ ሌላም 3ኛ ሊኖረው ይችላል። ይህንን ደግሞ ከቴሌ ማውጣት የምችሉ ይመስለኛል። በዚህ ጉዳይ ላይ ማስረጃዎችን አሰባስቤ የደረስኩበትን አሳውቃለሁ። ይቅርታ መሄድ ስላለብኝ በጣም አመሰግናለሁ። ዮናስ ሚኪ እኔና ዮናስ ልናነጋገር ፈልጋለሁ። ምንድን ነው ችግር አለ? አይ ምንም ተፈጠረ ችግር የለም። እኔና ዮናስ የሆነ ነገር ዋሽተናል፣ ደብቀናል። እሱን ሁሉን ነገር ነግረን ይቅርታ ልንጠይቅህ የመጣ ነው። እሺ ነገሩ አንተ ነገር ጉዳይ ዮናስ አንተ ብትነግረው ይሻላል። ሚኪ አንተ ንገረኝ። ለምን? አንተ ታላቅ ስለሆነ ጉዳይ እኮ እሱ ነው እንዴ? እኔ ብቻ እኮ አይደለም ሚኪ፣ ለቤተሰቡ ስል እኮ ነው፣ ለአንተ ስል። ተው ዮናስ ተው፣ በቃ አቁም። ይሄ ለቤተሰቡ ስል አደረኩ የምትለው ነገር ተው። እንደውም የቤተሰቡ ስም የጠፋው አሁን ነው። አንተ ፋናይና አባዬን ለመለያየት ያደረከው ሁሉ ነገር ሰምቶታል ሰው። ፋናይ ፋናይ ምን ሆነች? አደጋ ደርሶባታል። የምን አደጋ? ሆስፒታል ናት። እንደዚህ እንድትነግረው ነው የምፈልገው። ከመጀመሪያው ጀምሮ እንጂ ከአደጋው ትጀምራለህ። ምን እየሰራ ነው ያለው? የምን አደጋ ነው እሱ? ማለት የምን አይነት አደጋ ነው? በዮናስ ምክንያት የደረሰባት አደጋ። ምን እንትን ማለት እያሳከምኳት እኮ ነው አባዬ። እንትን ቤተሰቦቿንም እየረዳው ነው። ነገሩን ሁሉ ደግሞ እየተከታተልኩ ነው። ማለት አትስካ እንትን ነው። በል ሁሉንም ነገር በዝርዝር አንድም ሳታስቀር ንገረኝ፣ የሰራውን ነገር በሙሉ። ስማ እስኪ እቺ መኪና አውሰኝ። አውሰኝ? የቢዝነስ መኪና እኮ ነው። እና ምን አለበት? ጓደኛ አይደለው? እሱን እርሳው። እሻከረኝ። እንደሱ በላ። ለማን ፈልገው ነው? ለራሴ ነው። ለራሴ? ቅድሚያ ከፍላለሁ። ለስንት ቀን ይፈልግ? 1-2 ቀን። እዚህ ከተማ ውስጥ ነው? አዎ። ስንት ነው? ቆይ ግን አንተ መንጃ ፈቃድ አለ? አወኩሽ ነው አይደል? ጓደኛ ስለሆንኩ ነው አለ እንደዚህ መጨቀጨቀኝ። አከ ሁሉንም ጠይቀው። ቆይ አንተ ትራፊክ ፖሊስ ነው መኪና አከራይ ነህ? አለ ሆይ? አዎ አለኝ። ሁሉንም ኮፍያ ፈልጋታለሁ። ስንት ነው አጠቃላይ?
እሺ አሁን ማትነግሪኝም? ሆድን ቆረጥ አይደል? በጣም እንደዚህ ለማወቅ ያጓጓኝ ነገር ገጥሞኛል። ስንታየው አባትሽን እየተደበቅሽ ቲያትር እንደምትሰሪ ነግሮኝ ነበር። አባትሽ አይፈልጉም ነበር? አይወድም ነበር። ልጁ ቲያትረኛ ሆና ከሚያይ ቢገለኝ ይመርጥ ነበር። እየተደበቅኩ እየጠፋሁ ነበር ቲያትር ክበብ የሚሄደው። አሁን ግን ወደ አርቱ እንድትመለሽ አባትሽ ግፊት እያደረጉ እንደሆነ ነው ቤቴ ነገረችኝ። ጥሩ አባት ናቸው? አይደለም። አባቴ በጣም ባለጌ አባት። እኔ ለማንም ተናግሬ አላውቅም። ቤቲም አታውቅም፣ ማንም አያውቅም። ቲያትር ስንሰራ አንዳንድ ቁሳቁሶች ሲያስፈልጉን ሁላችንም ከየቤታችን ነበርን እየሰረቅን የምንወስደው። ሁሌ አባዬ ማታ ማታ ደርቦት የሚወጣ ካፖርት ነበር። ከዛ እሱን ሰርቄ ወሰድኩለት። ልጁ ካፖርቱን ለብሶ ሲሰራ ምን እንዳገኘ ታውቃለህ? በአንድ ኪስ ውስጥ ኮንዶም፣ በአንድ ኪስ ውስጥ ደግሞ ለእንትን የሚረዳ ክኒን ለግንኙነት። ገብቷል አይደል? ልጁ በጓደኞቼ ፊት ነበር ወጥቶ ያሳይ። እኔ እንደዛ ቀን በህይወት ያፍሬ አላውቅም። ልጆቹ ይስቃሉ፣ ያሾፋሉ። እኔ ምን ውስጥ ልግባ? ተሸማቀቅኩ። ብዙ ነገር አሰብኩ። ከእናቴ ጋር ያለው ግንኙነት ይሆናል፣ ግን ደግሞ እንደዛ ቢሆን ኖሮ ቤት ነበር የሚቀመጠው። ከዛ ብዙ ነገር በአይምሮ እየተመላለሰ ክኒኑንም ኮንዶሙንም ቆጥሬ ኮቱን በቦታው መለስኩት። እንደተለመደው አመሻሽ ላይ ሲወጣ ካፖርቱን ደርቦት ወጣ። ሌሊት ሲመጣ ጠብቄ ክኒኑም ኮንዶሙም ጎሏል። በጣም አዘንኩ። በጣም ለእናቴ ብቻ አይደለም ያዘንኩት። አባቴ እኮ ማለት በጣም አዋቂ፣ ሰው ሁሉ የሚያከብረው የሚፈራው፣ ምን ብዬ ልንገር? በቃ አባቴን ፍጹም አድርጌ ነበር ማስበው። ይሄ ሁሉ ግምቴ ነበር አፈር የገባ። በዛ ላቆምኩ። አባቴ ከትዳሩ ውጪ ምን እንደሚያደርግ በደንብ ማወቅ ፈለኩ። አንድ ቀን ማታ በኮንትራት ታክሲ ተከተልኩት።
ምን ልታረጊ መጣሽ እዚህ አንቺ? ምን ልትሰሪ መጣሽ? ንገሪኝ። ምን ልታረጊ መጣሽ እዚህ አንቺ? አንተ ምን ትሰራ ነበር? አገባሽ ቦታ መምጣት በእድሜሽ የማይፈቀድ ልትሰሪ መጣሽ። በጣም ቀለለብኝ። አባቴን እኮ ከማክበር የተነሳ ሩቅ ቦታ እንኳን ሂጄ መኪና እንዳይገጨኝ እጠነቀቅ ነበር። መሞት ፈርቼ መስሎኝ ሩቅ ቦታ ሂጄ ስሞት እዚህ ድረስ ምን ልታረግ መታ ሞተች ብሎ እንዳያዝንብኝ ነው። አየህ ሙቼ እንኳን የማከብረው አባቴ ነው እንደዛ ሲሆን ያየሁት፣ ያው ከልጆቹ ኩዮች ጋር ሁሉ ነገር አስጠላኝ። አባቴ የኔን አፍ ለማስያዝና ይቅርታ እንዳደርግለት ላስተምርሽ፣ ፊልም ፕሮዲስ አድርጊ፣ ስቱዲዮ ልክፈትልሽ ያላለኝ ነገር የለም። እሱ ሁሉ ነገር ተቀበልኩ ማለት ይቅርታ አድርጌልሃለሁ ማለት እንደሆነ ተሰማኝ። ከዛ ይልቅ የሚሰማኝ ሁሉ ነገር ትቼ እንደፈለግኩ እወጣለሁ፣ እዝናናለሁ፣ አመሻለሁ። በቃ ሌላ ሊያምኩኝ እሱ እኔን ሊያስቆመኝ ሲሞክር ቤት ውስጥ ትልቅ ጭቅጭቅ ተፈጠረ። በተለይ እናቴ በጣም ተጨናነቀች። እናቴና ቤቲ ተነጋገሩና ቤት ተከራይተን ወጣን። አሁን በቤቲ በኩል ስራ ትጀምር እንደዚህ ያደርጋለሁ እያለ ይጨቀጭቀኛል። እኔ ደግሞ አልፈልግም። ብዙ አስለፈለፍኩኝ። አሁን ብቻዬን መሆን እፈልጋለሁ። ሊያ ስለተፈጠረው ነገር በጣም ማዝነው፣ ግን አልፏል። ያለፈ ነገር እያስታወሽ ዛሬሽን አትበጥብጪ። ከአባትሽ ጋር ካስፈለገም ከቤተሰብ ጋር በደንብ በግልጽ ተወያይበት። እንደዚህ ቆንጆ እንደሆንሽ እንደተሽቀረቀርሽ እድሜ ልክሽን አትኖሪም። እድሜም ያልፋል። አባትሽ ከበቂ በላይ ቀጥሻቸዋል። አባትሽ ተጸጽተዋል። ግን አሁን እየቀጣሽ ያለሽው ራስሽንም ጭምር ነው። ይሄን የመሰለች ችሎታና ተሰጥኦ እኮ ነው እየደበቅሽ ነው ያለሽው። እውነቴን ነው የምልሽ። በጣም ቆንጆ ስራ ነው። እኔ በምትፈልጊው ነገር ደግፍሻለሁ። ይሄ ነገር ተሰርቶ ማየት ፈልጋለሁ ሊያ። እውነቴን ነው የምልሽ። እንደውም እኔ ጥሩ ስክሪፕት ባገኝና ፊልም ፕሮዲውስ ባረግ እያልኩ እያሰብኩ ነበረ። ተወቅ ፕሊስ ሊያ፣ እሺ በይ፣ እሺ ወይ ቢያንስ አስቢበት። ስክሪፕቱን ውሰጂና በደንብ አድርገሽ አንብቢው። እንደገና አንዳንድ አስተያየትም ጽፌልሻለሁ፣ አንብቢያቸው። ትፈልጊያለሽ ሊያ? ፊትሽ ላይ ያስታውቃል። እንደገና አንብቢውና በጣም ብዙ የሚያስደስት አዳዲስ ነገር ታገኝበታለሽ።
እውነቴን ነው የምልሽ በጣም ተወጀዋለሽ። ልታየው ቃል ግቢልኝ። ደረቅ ሄሎ ማልበል ሀረግ ነኝ። ሀረግዬ እንዴት ነሽ? ስልካችሁን አታነሱ። ህሊና ጋር ስደውላትም አታነሳም። አዎ ህሊና ትንሽ አደጋ አጋጥሟት ነው። በሰላም ነው? ሊያን ፈልጊያት ነበር ላገኛት አልቻልኩም። ሊያ ከታደሰ ጋር ቀጠሮ ነበራት። እንደውም አሁን አብረው ነው የሚሆኑት። ምን እንዴ? ታደሰ እኮ ባሌ ነው። አዎ እህትሽ የልጆቼን አባት እያማገጠች እንደገና በይፋ መልሰሽ ለኔ ትነግሪኛለሽ? እያማገጠች ምንድነው የምታወሪው? ምን እንደማወራማ ታውቂያለሽ? ራስሽ እኮ እየተቀጣጠሩ እንደሚገናኙ እየነገርሽኝ ነው። አዎ ግን እንደሱ አይደለም። እና ለምንድን ነው ታዲያ አልነገረሽም እንዴ? ሊያ ጽሁፍ ምናምን ትሞክራለች። ስለሱ ጉዳይ ሊያማክራት እኮ ነው የተገናኙት። አይደለም እንዴ? ነው አይደለም። እኔ እኮ ነኝ ባሌን እንድታማልለውና እንድታጠምደው ይላኳት። ምን እንድታማልለው እንድታጠምደው? ቆይ ታደን ለምን? አዎ እኔ ጅሏ አንቺ እንደምትዩ መጽሐፍ ምናምን አይደለም። ታደሰን እንደሚጽፍ እንኳን አታውቅም ነበር። እኔ ነኝ ምን ይወዳል በሚወደው ነገር ልግባበት ብላ ስትጠይቀኝ ድርሰት ይጽፋል መጽሐፍ ያነባል ብዬ ነገርኳት። ቆይ ለምን አስፈለገ? ባልሽን ልሰልልልሽ ስትለኝ ነው። ሰዶ ማሳደድ ካማረ ዶሮውን በቆቅለውጥ የሚለው አባባል ሲደርስብኝ ይኸውልሽ አሁን ሌላ ነገር ከመፈጠሩ በፊት እቺ ልጅ አስቆሚልኝ። ቆይ ሀረግ አሁን ዝጊው ልደውልና መልሼ እደውልልሻለሁ። አይሰራም ስልኳ ዝግ ነው። ኦኬ ማታ መብራት የለም ነበር ቻርጅ አላረገችውም ማለት ነው። በቃ አይደለም ባሌን እያማገጠችው ነው። የሱም ስልክ አይነሳም። ቆይ አንዴ ቼክ አድርጌ ልደውልልሽ። ሚኪ ገብተን ነው እንዴ? ብቻዬን ተውኛል አይደል እንዴ? ታዲያ ቢሆንም እኮ ረጅም ሰዓት ሆነ። አባዬ አሁን ቤት ሄጄ ማረፍ ፈልጋለሁ። ሹፌሩን ጥራለሁ። ግን ደህና ነህ? በጣም አዝናለሁ። ይቅርታ። አሁን ስለዚህ ጉዳይ አንነጋገርም ሚኪ። ሹፌሩን ብቻ ጥራለሁ። ሚኪ ለመሆኑ እንዴት ናት? ኮማ ውስጥ ናት። እሺ ደህና ዋሉ።
አይ